ዛሬ ይዤላችሁ የመጣሁት እንግዲህ ግማሽ ቀን በመዳም ቤት ውሎዬን አሳያችኋለሁ። ውዶቼ ላይክ በማድረግ ጀምሮ ቪዲዮውን አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ለምን ዛሬ ብሎግ አልሰራም ብዬ ነው እና በጣም የሚያደክም ያኔ እንዴት እያደረጉ እንደሆነ ብሎግ የሚሰሩ ልጆች በጣም ጎበዞች ናቸው። በዚህ አጋጣሚ አደንቃቸዋለሁ። እንግዲህ ዛሬ ስነሳ ይሄን ይመስላል። ሳሎኑ ያው ደህና ነው፣ ብቻ ከእስከዛሬው የዛሬው ይሻላል። ያን ያክል አልመነቃቀሩብኝም። እስከዛሬ በአንድ እግሩ ነበር የሚያቆሙ። ዛሬ እንኳ ብዙም እንትን አላሉም። እንግዲህ ማታ ከመተኛቴ በፊት ረታትቤ ነበር። እዚህ ጋር እንግዲህ አነሳሳውን ከአነሳሳ የነበረው ቪዲዮ በደንብ አይታይም። እሱን አላስገባሁላችሁም። መክኒሴን ያመጣሁኝ ሳሎኑ ነው። ይሄ ከነስኩኝ ያው በመክኒሳ ካህራባ ሲሆን በቃ ቶሎ ያፈጥናችኋል። ጸጉር ምናምን አይረብሻችሁም ስትወለውሉና ለዛም እኔ በመክኒሳ ካህራባ ነው የሚከንሰው። ብዙ ጊዜ ሰዎቹን በመክኒሳ ካህራባ እንትን ስል አይወዱም። በእጅ በእንትኑ እንዲጠርግ ነበር የሚፈልጉት። ግን እኔ የምወደው መክኒሳ ካህራባ ነው። በቃ ስድት ያደርጋል። እንደዛ አድርጌ እንግዲህ ሳሎኗን ፏፏ እያረኩ ነው። ብሎግ መስራት በነገራችን ላይ በጣም የሚያደክመው። ላይክ እያደረጋችሁ አበረታቱ። ሁልጊዜ ከአሁን በኋላ ሰራለሁ የምታበረታቱ ከሆነ ከተመቻችሁ ማለት ነው። እንግዲህ የመዳን ቤት ውሎ እንስራ። ለምን ኢትዮጵያ ያሉ ብቻ ናቸው እንደሚሰሩት? እኛስ በመዳን ቤት ውሏችንን ለምን አናሳይም ብዬ ነው። እዚህ ጋር ደግሞ የት እንደሄድኩ አላውቅም። መክኒሳውን ይዤ ይኸውላችሁ፣ ሳሎኑ በጣም ሰፊ ስለሆነ ካሜራው ላይ አልገባውም። እየከነስኩ ነው፣ በሌላ በኩል እየከነስኩ ነበር። የሚገርማችሁ በቃ በጣም ነው ካሜራው ግዴታ ፊት ለፊት መሆን አለባችሁ እንጂ በጣም አስቸጋሪ ነው። ሰው ቢኖር አሁን የሚቀርጻችሁ እየተከታተለ ይቀርጻችኋል። እኔ ሰው የለም ብቻዬን ስለሆንኩ ይችን እንግዲህ ሳሎኗን ፏ አረኩኝ፣ ረታተብኩኝ ሰዎቹ እስከሚነሱልኝ። እኔም እንግዲህ ትንሽ ቲክቶኬን ተፈረጅኩ ምናምን የሆነ ነገር አየሁኝ። ግን ያንን ከማረጌ በፊት እዚህ ኩሽና መጥቼ አንዳንድ ነገር ከውጭ አመጡት ነገር አለ ነበር፣ በየቦታው አረኩኝ። ቆሻሻ ወደ ዙባላ ከተትኩ ምናምን አረኩኝ። ኩሽናዋንም በቃም ማታ ያጠቧቸው ነበሩ። ወደ ቦታው መላለስኩ። ሴትዬ ከመነሳቷ በፊት እንግዲህ ዋፈሽ ብዬ እንዲጠብቃን ነው። እኔ በነገራችን ላይ ሴትዬ ስትነሳ አጸዳድቼ ምናምን ካልሆነ በስተቀር በጣም ነው በቃ የሚከብደኝ። እነሱ እያሉ ማጽዳት አልወድም። ሳይነሱብኝ ቶሎ ብዬ ማጽዳት ነው የምፈልገው። ኩሽናውንም እርትብትብ ማታ ያው እንግዲህ ኩሽናው ሳይቀራት አጥበን ነው የምንተኛው። ነገር ግን ስንነሳ የመዳን ቤት ያው በአንድ እግሩ ቆሞ ነው የምናገኘው። በነገራችን ላይ ፊቴን ታጥቤ ያለው ምናምን በቃ አላደፋ ብዬ ነው የመጣሁት። ግን አሁንም እንቅልፍ አለቀቀኝ መሰለኝ። አይኔን እየዳጥኩ ነው በመካከል ማለሽ ይቅርታ። በነገራችን ላይ ወደ ኩሽና ስገባ ከተነሳሁ በኋላ ማለት ነው በጣም ብዙ ቆያለሁኝ። እኔ ጥርሴን ስቦርሽ ምናምን የሆነ ፊቴን ስታጠብ ምናምን ልብሴን ስቀያየር ምናምን አለ አይደል፣ ቶሎ ወደ ኩሽና አልመጣም። እና ኩሽናውን ከማጽዳቴ በፊት ደግሞ ሳሎኑን ነው የማጸዳው። ለምን ቢነሱብኝ እንኳ ሳሎኑ ቁጭ ይላሉ። እዚህ ጋር እንግዲህ ሰውዬ ያው ቁርሳቸውን ከመስራቴ በፊት ግን ኩሽናዋን ረታትቤ ሳሎኑን ረታትቤ ትንሽ ቁጭ ብያለሁ። ቲክቶክ ላይ ተፈርጃለሁ ምናምን። ሴት ሰዎች አልተነሱም ነበር። ከዛ ተነሱ። ሰውዬ ቁርስ አለኝ። እዚህ ጋር እንግዲህ ቁርስ ልሰራ ፏፏ እያልኩ ነው። ኩብዝ ፍሬዘር ነው የምናስቀምጠው። ከፍሬዘር ኩብዝ አወጣሁኝ። በነገራችን ላይ ዳቦም የሆነ አምባሻ ምናምን ስትጋግሩ ቅመሞችዬ ፍሬዘር አስቀምጡት። ሳሙሌም ሰዎቻችሁ ሁሌ የማያመጡላችሁ ከሆነ ፍሬዘር አስቀምጡት። ስታሞቁት ልክ እንደ አዲስ ነው የሚሆነው
እና እኛ ኩብዝ ፍሬዘር ነው የሚቀመጠው። አወጣው ላሞቅ ነው እንግዲህ ኮተት ከኩሽ እንትን ከተላጃ ላመጣ ሄጄ ነበር። አመጣጣው ለሰዎች ዝጋጅብና ምናምን ጣህንያ ምናምን አወጣጣሁኝ። እንግዲህ እሱን በየሳህን ላደርግ ነው። ቅመም እኮ ነኝ እኔ የመዳም ቅመም። ይኸውላችሁ 3 ሰዓት ስለደረሰበት ሰውዬ ቶሎ በይ እያለኝ ነው። አልደረሰም ይለኛል በመካከል እንደው ገና ነሽ እያለ ሁሉ እየጠየቀኝ ነበር። ግን ቶሎ ብዬ ሻይንም ይኸው ዝጋ እንግዲህ ሻይ ልሰራ ነው። በነገራችን ላይ ያው ድምጽ ስላላስገባሁኝ ስቀርጽ አሁን እንደ እንትን ድምጽ የማስገባው ከላይ ነው ማለት ነውና ይኸውላችሁ ሻይን ሰራራው። እንግዲህ ኮብዜን ደግሞ በዛው እያሞቅኩ ነው። ገልበጥ እያረኩኝ እንዳያርብኝ እያሞቅኩ ነው። እዛው እሳቱ ላይ ነው የምናሞቀው። ሙክሬፍ ካላችሁ ወይም ፉርን እኔ አሁን ፉሩኑ ይቆይብኛልና ነው ገና ሲሸቅለው ገና ሲሞቅ ምናምን በጣም ብዙ ስለሚቆይ ዝም ብዬ እዛው እሳቱ ላይ ሞቅ አረኩኝ። ሰጠው የሰዎቼን ቁርስ አላሳየኋችሁም። ቶሎ በያለኝ ስለሆነ ሰውዬው 3 ሰዓት ደርሶበት ሰጥቻቸው እየበሉልኝ ነው። እኔም ደግሞ እዚች ጋር የራሴን ሰራሁኝ ቁጭ አልኩኝ። በቃ ቁርስ ልበላ አይላችሁ በላ እያረኩ ነው። እዚህ ጋር ሻይንም ሰራው። ፈዋካም ደግሞ ያለችውን ቀረብ አረኩኝ ለራሴ። እንደዚህ እንግዲህ ቁርሴን ድብና አድርጌ በላሁኝ። ቁርስ የምበላው እኔ ካጸዳው በኋላ ነው። ግን እናንተ ከማጽዳታችሁ በፊት ብትበሉ በጣም አሪፍ ነው። እኔ ግን ለምዶብኛል። ይሄው ዝጋ በላልቻ በቃ ቁርሴን ለነሱ ቁርስ ሰጥቼ ምናምን ካልሆነ በስተቀር እረፍት አይሰማኝም። እኔ ከነሱ በፊት አልበላም። ዝጋ ደግሞ ይበላልተው አነሳሳሁኝ። ሰውዬም ወደ መስጂድ ሄደ። እንግዲህ ዝጋ እቃዬን አመጣጣሁ ከሳሎን። እንግዲህ ወደ ቃጠባ ደግሞ የበሉበትን ቃጠባ እኔም የበላሁበትን እቃ ላጥብ ነው። ይሄው ከመሟ ተነሳች። ክሎሮክስ ትንሽ አረጋለሁ። ክሎሮክስ ትንሽ ነው የማደርገው በነገራችን ላይ እጄን እንዳያበላሽብኝ ግዴታ ትንሽ ግን አረጋለሁ። ለምን እኔ ፌሪ ብቻ ያጠራ አይመስለኝም ስለለመደ ነው መሰል እቃውም አይጠራም ትንሽ ክሎሮክስ ካላረኩ እና ደግሞ ራሱ ይሸታል ክሎሮክስ ከሌለ እና ይኸውላችሁ እንደዚህ እያረኩ እንግዲህ እቃዬን ላጣጥብ ነው። እንግዲህ የመዳም ቅመም ሙሉ ይሄን ይመስላል። ግን በነገራችን ላይ የኔ ያው ልጆች ስለሌሉ ምናምን ያን ያክል የቆሸሸ ነገር የለም። እዛውም አሁን ላይ የሴትዬ ልጅ እስከ ልጇ እኛ ጋር ነው የምትኖረው። በፊት ሰራተኛ ነበረ። ሰራተኛዋን አባራ እንግዲህ እናቷ ጋር ነው የምትኖረው እና ትንሽ በዛ ይልብኛል። አሁን ላይ ልብስ መተኮስ ምናምን ትንሽ ይበዛብኛል። ቢሆንም ግን አልሐምዱሊላህ ዋናው ጤና ነው። ጤነኛ ሆኜ እየሰራሁ ስለሆነ አልሐምዱሊላህ። የሰው ልጅ ጤና ካለ ይሰራል፣ ከሰራ ደግሞ አልሐምዱሊላህ ነው። እቺ ጋር እንግዲህ ቀይና ታጠብኩ አልኩኝ። ልብስ ትኮሳ ደግሞ ይጠብቀኛል። ያው ልብስ የምተኩሰው ልብስ ማጥበው አሁን በጣም ሆነ ቆጣሪ ቆጥርብናል፣ ካህራባይ ቆጥርብናል እያሉ ማታ ነው ማጥበውም የምተኩሰው እና አሁን እንግዲህ ቀይን የቁርስ ዕቃ ነው ማጥበው። እቺን አጠባ አድርጌ ምንድነው ምሳ ሰራለሁ። ምሳ ደግሞ ዛሬ ምንድነው ማማማ ይሄ ጠየቅኳት። ምንድነው ምሰራላችሁ? ምንድነው የምትፈልጉት? እየጠይቄ ነው የምሰራው። ዛሬ የሚሰሩ ነጭ ሩዝ ነው ማለችን። ዶሮም ትናንትና ስለሰራን ድጃጅ ማለት ነው። ያው ነጋ ሲሆን ይቻላልና ዛሬ ነጭ ሩዝ ብቻ ሰሪ አለች። ሰው በፈለገው ይበላል ብላኝ ሴትዬ እንግዲህ ነጭ ሩዝ እሰራለሁ ማለት ነው። ቀይና ጣጥቤ ሲጨርስ
ያው ብዙ ነው ግን እኔ እንጃ ቪዲዮ በጣም ረጅም ነው የሚሆነው። ሙሉ ቀን ውሎዬን በቀርጸው በጣም ረጅም ነው የሚሆነው እና ለዛም በቃ ይረዝማል። ሲረዝም ደግሞ ይንዛዛል ብዬ የግማሽ ቀን ውሎዬን የቀረጽኩላችሁ። እስኪ እናንተ ምን ስትሰሩ ነው የምትውሉት? እንዴት ስትነሱ? ሳሎን ነው መቼ የምታጸዱት? ሽንት ቤት ማጠብ ነው ምናምን። ነገር ግን እኔ ሽንት ቤት ትናንትና ሳጠብ ዛሬ አላጥብም። በሁለት ቀን አንዴ ነው የማጥበው። በሁለት ቀን አንድ ጊዜ ነው እንጂ ነካ ነካ አላጥብም። አላስለመድኳቸውም እና ደግሞ ስራም ትንሽ በዛ ስለሚልብኝ ያን ያክል ይሄን አድርጊ ይሄን አታርጊ እያለች ሴትዮዋ ተጨቃጨቀኝ። እኔ በራሴ እንትን ነው የምሰራው፣ በራሴ በቃ ስለሆነ የምሰራው ምንም አትለኝም። እዚህ ጋር ታጥቤ ስጨርስ ደግሞ ያው አጠባ አደርጋለሁ። ይሄ በነገራችን ላይ ብሎ ቆሻሻ እንትን ማለቻ ነው ወደታች ወርዶ እንዳይዘጋብኝ እያልኩ እንጂ እንትን አይደለም። ለማንኛውም እቺ ወሎል የሰራሁባትን ማለት ነው ወሎል አረኩኝ። እዚህ ጋር ደግሞ ነጭ ሩዝ ስሪ ተብዬ የለት እንግዲህ እሱን እያጣቡ ነው። ሩዝ ማጠብ እና ዶሮ ማጠብ እኔ በጣም የሚያቆየኝ። እናንተስ? በተለይ ዶሮ ማጠብ ያ ረቢ በጣም ነው የሚቆየው። እንዴ ሰው ሴትዬ ገና አዲስ አረገው አልበሰለም ትለኛለች። እንዴ ሳላጥብ ነው ማበስለው እንደውም የመሰለሽ እንባባላለን። እና እናንተም እንዴት ናችሁ? እኔ በቃ ዶሮ ማጠብ በጣም ነው የሚያቆይ። በጣም ጸጉሯንም በተለይ እንደዚህ እንትን ጅልዱን ካላነሳሁ ሰዎች ደግሞ ይወዳሉ። ጅልዱን አታንሺ ነው የሚሉኝ። እኔ ደግሞ ማንሳት እወዳለሁ። ጅልዱን ወደዛ አንስቼ ጣል ማድረግ ነው የምፈልገው። እነሱ ደግሞ ይወዱታል። ያንን አብሬ ከሆነ የምሰራውማ ያረቤ ጸጉሯ ማለት ነው። እያንዳንዱ እንደዚህ እንትን እያላችሁ ካላነሳችሁ ምንም ብትፈትጉት፣ በምንም ብታጥቡት፣ በሎሚን በከልም በጨውም በምንም ብታጥቡት አይለቅም። እያንዳንዷ ጸጉሯን ትንንሽ ጸጉር አሉ የማይታዩና እሱን በቃ እንትን ስል በጣም ነው የምቆየው። እና ይኸውላችሁ ሩዝ እያጠብኩ ነው እንግዲህ ውዶቼ። በመካከል እየሄድኩ ነው። ካሜራውን እንትን ስላላልኩት ስላለመድኩ በመካከል ሄድ መጣ እያልኩ ነው። በጣም ይቅርታ። እንግዲህ ለሌላ ጊዜው አስተካክላለሁ። ቪዲዮ አቀራረጼንም ማብራቱንም ሁሉንም አስተካክላለሁ። እዚህ ጋር እንግዲህ ሩዜና አጣጥቤ ጨርሼ ጥጃለሁኝ። ጥጄ እንግዲህ ዘይትና ጨው ጨማምራለሁኝ። ዘይትና ጨውዬን ከጨማመርኩ በኋላ እሳት ለኩሼ ያው ትንሽ አማስለዋለሁ። እሽት አደርገዋለሁ ዘይትና ጨውን ሩዙን ማለት ነው ውሃ ከመጨመሬ በፊት እና ትንሽ ሄል አደርጋለሁ። 4 ሀባ 5 ሀባ ሄል ከዛ እንደዚህ ገልበጥ ካረኩት በኋላ ውሃዬን እጨምራለሁኝ። ውሃዬን ከጨመርኩ በኋላ ደግሞ ያው ይበስላል ማለት ነው። እዚህ ጋር እንግዲህ ይኸውላችሁ አማስዬው በጣም አማስዬው የሆነ ያስታውቃችኋል ሲበቃውና ውሃዬን ጨመርኩኝ። ይኸው ነጭ ሩዝ እንግዲህ ስትሰሩ ውሃውን ለማወቅ ከፈለጋችሁ ማንካውን የሆነች ምግብ የምንበላበት ማንኪያ አለ አይደል? የሾርባ ማንኪያ የሚባለው ውሃውን ስትጨምሩ ማንኪያውን ስታስገቡት ውሃው ውስጥ ከቆመ ማንኪያው ከቆመ የዛኔ ውሃው ይበቃዋል ማለት ነው። ከወደቀ ግን ውሃው በስቷል። እዚህ ጋር ሩዜን ሰራርቼ አብቅቼ አንዱ ልጅ ተነሳና አሚናት ቁርስ እንትን ምሳ ፈልጋለሁ አለኝ። ምሳውን ለሱ ሰጠሁኝ። እዚህ ጋር ደግሞ ክፍላቸው በአንድ እግሩ ቆሟል። እሱን ላጸዳዳ ገባሁ። ይኸውላችሁ ራገፍ እያረኩ ነው። እዚህ ጋር በቃ ተከልከል እርተብተብ አረጋለሁኝ። ይኸውላችሁ እንደዛ አርጌ ፏፏ አረጋለሁ። ልጆቹ አንዱ ልጅ ስራ ሄደዋል። ክላሱ ከስራ ሲመጣ ተረታትቦ መጠበቅ አለበት። ተረታትቤ እንዲሁም ከስራ መምጫው ሰዓት ላይ ሙከየፍም ከፍቼ ነው የምጠብቀውና እዚህ ጋ አልጋውን እየረጣጠብኩ ነው እላችኋለሁኝ።
እንዴት ነው የመዳም ቅመም ሙሉዋ? ብቻ በመካከል ደግሞ ያው ስልክ ይዤ ቁጭ እላለሁ ምናምን። አሁን ሩዙን ስሰራ በመካከል ስልኬ ላይ ቁጭ ብያለሁ፣ በመካከል ልሰግድ ሄጃለሁ ምናምን። ያው እረፍት አለኝ አልሐምዱሊላህ። የ24 ሰዓት ደግሞ እረፍት የሌላቸውም ልጆች ስላሉ ማለት ነው። እዚህ ጋር ጥምጣሙን ወደ ኪስ አስገባሁኝ። አሚናት የት ነው ጥምጣሚ ስለሚለኝ ሰርግ ሲሄዱ ይፈልጉታልና ወደ ኪስ አስገብቼ ዱላብ አስገባሁኝ። ሲጠይቀኝ ወጣ እንዳረግ እጋ ደግሞ ዱላቡ በአንድ እግሩ ቆሟል። እሱን ረተብተብ አረጋለሁ። ያው ረተብ እያረኩኝ ወደ ቦታው መላልስና ሲያዩት ራሱ ዝርክርክ ያለ ሲሆን ያስጠላል እና ረተብ አረኩኝ። እዚህ ጋር ማብራት የለም። ማብራቱ በደንብ አያሳይም፣ ጨለማ ነውና ብዙም አይታይም። ብቻ ረታትቤ ዱላቡ ሲያዩት እንዲያምር እና ደግሞ ክፍትም ስለሆነ ያስጠላል። እንደዚህ ዝግ ቢሆን አሁን መነቃቅረው ሲሄዱ እንደ ጭድ ብድግ አድርጌ መልስ አደርግላቸው ነበር የታባታቸው። ግን ይሄ ክፍት ነው ዱላቡ፣ ያስጠላል። ስለዚህ ስታዩት እንዲያምር ገባ ሲል ሰው ያስጠላል እና ክፍት በሆነበት ዱላቡ ያው ረታተብኩኝ። እዚጋ ክፍሉን ረታተብ ጨረስኩኝ እላችኋለሁኝ። ውዶችዬ ማሮችዬ እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ እንዲሁም ላይክ አድርጉ፣ ቪዲዮን አበረታቱኝ። ኢንሻአላህ ቤዝኒላ ያው የግማሽ ቀን ውሎዬን ነው የቀረጽኩት። ሙሉ ቀን ውሎዬን ደግሞ ቀርጻለሁኝ። ሽንት ቤት እያጠብኩ ምናምን የተለያዩ ቪዲዮዎችን እሰራለሁ ብዬ አስባለሁኝ። ካበረታታችሁኝ ከወደዳችሁት ቪዲዮን እሰራለሁኝ እና አበረታቱኝ እላለሁ። ዩቲዩብ ቻናል ያላችሁ ኮመንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን ደግሞ ኮመንት ጻፉልኝ፣ እመልሳለሁኝ። ቻናል ያላችሁ እህቶቼ ደግሞ እኔም እየገባው ሰብስክራይብ አደርጋለሁ፣ መልስላችኋለሁ። እናንተም አድርጉኝ። እርስ በርሳችን እንበረታታ። የመዳም ቅመምን አበረታቱ። እንደዚህ በሰው ቤት ሆነን እየሰራን አገር ስንገባ ደግሞ የራሳችንን ስራ እንሰራበታለን እያልን የምናሳድግ ልጆች ዩቲዩባችንን ብታበረታቱን በጣም ደስ ይለኛል እላለሁ። በተረፈ በያለንበት ሰላማችን ይብዛ። ሁላችሁንም በጣም ነው የምወዳችሁ። ሰላም ሆኖልኝ ውዶች።